ብለን ነው የመጣ ነው። ሆኖም ግን ያው አልሐምዱሊላህ አለን እስካሁን ማለት ነው። ሁሉን ነገር ችለን ሁሉም በሆዳችን ችለን አለን እስካሁንና መታገስ ልመዱ። ወደ ዲናችሁ ተመለሱ። ቁርአን አዳምጡ፣ ሀዲስን አዳምጡ፣ ቅሩ። ያኔ እንደዚህ ስትሆኑ በቃ ራሳችሁን በሆነ ነገር ቢዚ ስታደርጉ ብዙ አትጨነቁም ማለት ነው። ስንጨነቅ ነው የሆነ መጥፎ ሀሳብ አይምሯችን ላይ መምጣት ሲጀምር ነው እንደዚህ አይነት ነገር የሚፈጠረው። እና ስንጨናነቅ ቤት ሀገር ያለው ነገር የቤተሰቦቻችን ነገር መቼም የሰው ልጅ አታስብ አይባልም። ማሰባችን መቼም ቢሆን አይቀርም፣ ያው ሰው ስለሆንን ማለት ነው። ግን ደግሞ መቀነስ አለብን፣ አለማብዛት። ሁሉም ነገር አላህ ባለው ሰዓት ይሞላል፣ ይስተካከላል ማለት ነው። ካልተስተካከለም ካልሞላም ተውት፣ የራሱ ጉዳይ። ከዛ ነገር እኛ ስለምንበልጥ እኛ በህይወት መቆየት ስላለብን እና ራሳችን ተጨንቀን ጸጉራችን እንደዚህ ሆኖ እየጮህን ከማበዳችን ራሳችን አይምሯችን ከመልቀቁ በፊት ለራሳችን ብቻ ነው ያለነውና ልንጠነቀቅ ይገባል እላችኋለሁ። እና ውድ ቤተሰቦቼ ያው እኔም ጠፍቻለሁ፣ ቪዲዮ እየሰራው አይደለም። ጠፍቼባችሁ ነበረ። ይሄ ቪዲዮ ራሱ የቀረጽኩት ረመዳን ላይ ነው የቀረጽኩት ማለት ነው። ድጋሚ ያው ድምጹን አጥፍቼ ሌላ ድምጽ እያስገባሁኝ ነው እና ላችኋለሁኝ። እንዴት ናችሁ እናንተ? ኢድኩም ሙባረክ። ኢድ ሙባረክ አላልኳችሁም? ያው ጠፋሁኝ። ዩቲዩብም ተስፋ አስቆረጠኝ። ልሰራ ነበር እጅን ያዘኝ ማለት ነው። ያው አትስሪ ነው መሰለኝ፣ ከሚዲያው ላይ ያጠፋኝ እየፈለገ ነው። አልወደደኝም መሰለኝ። እና ወደ ቤተሰቦቼ ያው ተስፋ ስለቆረኩኝ ነው ቪዲዮ ማልሰራው እንጂ ሌላ ምክንያት የለኝም። ኔት አለኝ እንደሌላው ጊዜ አለኝ እና ቪዲዮ መስራት ግን ይዞኛል። አንድ ጊዜ አቋረጥኩ ነው ቪዲዮ ለመስራት አይገፋፋኝም። ምን እንደሆነ አላውቅም። ያው ቻናሉም ችግር እንዳለበት ነው እስካሁን እና ተስፋ አስቆርጦኛል እላችኋለሁ። ካልሆነ በአዲስ ቻናል እመጣለሁኝ ማለት ነው። እያሰብኩ ነው። እንዴት ነው ሰብስክራይብ ታደርጉኛላችሁ? ቆይ በአዲሱ ቻናሌ ሼር አደርግላችኋለሁኝ። ከዛ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ 4 አመት ለፍቼበት በባዶ 5 ሳንቲም ቁልፍ ሳላገኝበት ማለት ነው። ጊዜን ነው የበላሁት፣ ጊዜን ነው ያባከነብኝ፣ ጊዜን ነው የበላብኝ። ጊዜ ከማቃጠል ውጪ ከመዳም ስራ ጋር ጎን ለጎን ሰራበታለሁ ብዬ ብዙ ነገር ታውቁታላችሁ ዩቲዩበሮች ማለት ነው። ጊዜያችንን እዚሁ ላይ ነው የፈጀ ነው እና ጊዜያችሁን እንኳን አባክናችሁ ተጠቃሚ ብትሆኑ ደስ ይል ነበረ። ግን አልሆነም። ጊዜ ከማባከን ውጪ ምንም የተጠቀምኩት ምንም የሚያገኘውበት ነገር የለም እና ያው ተስፋ ግን አልቆርጥም ብዬ በአዲስ መጥቻለሁ ማለት ነው። ያንን ሊንኩን አስቀምጥላችኋለሁ፣ እየገባችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ።